የአንዲት ሰዓት ኢኽላስ የዘላለም ነጃ መውጣት ያስከትላል ወይም ደግሞ ውጤቱ ነጃ መውጣት ነው። አንዲት ሰዓት ኢኽላስ ቢኖረን ማለት ነው። ወላኪን الإخلاص عزيز ግን ኢኽላስ የሚባለው ነገር በልብ ላይ በጣም ከባድ ነገር ነው ይላሉ። ስለ ንያም ነብያችን አለይሂ ሰላቱ ወሰላም إنما الأعمال بالنيات ሁሉም ስራ በንያ ነው ሲሉ ثلث العلم የእውቀት አንድ ሶስተኛው ንያ ነው ብለው ኢማም ሻፊዒ የዚህን ሐዲስ ትልቅነትም ነግረውናል። ኢብኑ ዑመር ረዲየላሁ ዐንሁ አንድ ሰው ኢሕራም ያደረገ ጮክ ብሎ اللهم إني أريد الحج والعمرة ጌታዬ ሆይ እኔ ሐጅና ዑምራ ለማድረግ ተነስቻለሁ ነይቻለሁ ብሎ ድምጹን በጣም ከፍ አድርጎ ሲናገር ምን አሉት ኢብኑ ዑመር ሰዎችን አዋጅ ያልክ ያሳወክ ነው እንዴ አሉት። አቱዓሊሙ الناس ሰዎች እንዲያውቁልህ ነው እንዴ እንደዚህ የምትጮው? አወለይሰ الله يعلم ما في نفسك ነፍስ ውስጥ ያለ ነገር ልብ ውስጥ ያለ ነገር አላህ አያውቅም እንዴ? ይሄን ሐጅና ዑምራ ላደርግ ነው ብለህ ጮክ ብለህ የምትናገር? ይህን ያሉበት ምክንያት ንያ ማለት የልብ መነሳሳት ማለት ስለሆነ ነው። النية محلها القلب ንያ ቦታው ልብ ላይ በመሆኑና ተለፉዝ ማድረግ በቃል ማውጣት የግድ አይደለም በንያ ላይ